ለሁሉም አላህ የእርሻ መሬት ሰጥቷል። ዱንያ ላይ 60 ዓመት 70 ዓመት 80 ዓመት ተሰጥቶሃል። ይሄ ነው ያንተ ሰፊ ሄክታር። የምንኖረውን እድሜ እንደ እርሻ መሬት ልናስበው ይገባናል። የእርሻ መሬትን ማልማት የኛ ግዴታ ያንተ ግዴታ። መሬትን ዝም ብለህ ይዘህ በባዶ ልታኖረው አይገባም። ወይም ልታለማ ወይም ለሚያለማ ሰው ልሰጥ ይገባል። ለኛ የተሰጠን ዑምር የእርሻ መሬታችን። ታዲያ ዱንያ መዝራዓ ከሆነች የእርሻ መሬት ከሆነች ፈዝረዕ ፊ ኩሊ የውሚን ሸይአ። አንተ ዓቂል ከሆንክ አስተዋይ ከሆንክ በየቀኑ የሆነ ነገር መዝራት መቻል አለብህ። አኼራ ላይ ባዶ እጅህን እንዳትቀር። አልኢማም ኢብኑ ከሲር ሌሎችም ሐሰን ባሉት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ኢስራና ሚዕራጅ ላይ ኢብራሂምን ሰባተኛው ሰማይ ላይ አግኝተዋቸው ነቢዩላህ ኢብራሂም ለነቢዩ ኡመት ሰላምታ ልከዋል። ለኡመት ሰላምታ አድርስልኝ፣ አሰላሙ ዓለይኩም በልልኝ ሰላም ብለውናል ማለት ነው ኢብራሂም ዓለይሂ ሰላም። ደግሞ ንገራቸው ከሰላምታው አስከትለህ ጀነት ማለት ባዶ መሬት ናት፣ አፈሩ ለም ነው እንጂ ጀነት ሁሉ ቁርአን ላይ የሚያጓጓ ስለ ጀነት የምንሰማው ነገር ተሰርቶ ኋላ ላይ የሚታይበትን ነው አላህ የሚነግረን። ለሰሪዎች የተዘጋጀውን ነው የሚነግረን እንጂ በመሰረቱ ጀነት ባዶ መሬት ግን መሬቱ ለም አፈር ነው። ወጊራሱሃ ታዲያ ይህ ለም አፈር ላይ ባዶ የጀነት ምድር ላይ መሬት ላይ ጊራሱ የሚተከለው የሚዘራው እኛ የምንሰራው ስራ ነው። እንደ ምሳሌ ምን አሉ እዛ የኢብራሂም መልእክት ላይ አለይሂ ሰላም አባታችን ኢብራሂም ለኛ ያላኩት መልእክት ላይ ጊራሱሃ እዛ የጀነት ባዶ ለም መሬት ላይ ደግሞ የሚተከለው የሚዘራው ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም ነው። ይህ አንድ ምሳሌ። ስለዚህ አንዴ ሱብሃነላህ ስትል ጀነት ላይ እየተተከለ ነው። አልሐምዱሊላህ ስትልም እየተተከለ ነው። ላ ኢላሃ ኢለላህ ስትል እየተተከለ ነው። መላኢኮች ስራ ላይ ናቸው። እኛ እዚህ ስራ እስከሰራን ድረስ የእኛን መከበሪያ የእኛን መስተንግዶ መስራት ላይ ይጠመዳሉ። እኛ ስራ ካላቆመ ስራ ስናቆም እነሱን ስራ ያቆማል፣ ስንሰራ እነሱን ይሰራል። በአንተ ስራ እዚህ በምንሰራው ስራ በአላህ ትእዛዝ ሰርተው አሳምረው አለምልመው የቂያም ቀን ጀነት ስትገባ እየመሩ ወስደው ይኸው ያንተ ጀነት ግባ ብለው ይመለሳሉ። ፈኢዛ ረአይተ ተመ ረአይተ ነዒመን ወሙልከን ከቢራ። መቼ ነው ይሄ የተባለው? የሰሪዎች ስራ ከተዘረዘረ በኋላ ነው። ሱረቱል ኢንሳን ላይ ሰደቃ ያበላሉ፣ ቁርአን ይቀራሉ፣ ሌሊት ይሰግዳሉ፣ አኺራን ይፈራሉ ኢላ አኺሪ ካለም በኋላ በዚህ ሁሉ ልፋታቸው የተደገሰውን ጀነት ብታየው እዛ ነው ትልቅ ንጉስና የምታየው። ጀነት የገባ ሁሉ ንጉስ ነው። አላህ ጀነት ከሚገቡት ያደርገን። ኢዳ አኺራ መዝራዓ ናት። በየቀኑ ዝራ የሆነ ነገር ምሽት ላይ ልንተኛ ቢያንስ ወደ መኝታችን ስንሄድ ቆም ብለን ዛሬ ስንት ኸይር ዘራሁ እንበል። ይሄን የተፈለገ ያለነው ዱንያ ላይ ነው። ሰው ሲዘራ የተዝናና ሰው የዘራውን ሲያጭድ እሱ ቁጭት ያጭደዋል ውስጡን። ዱንያ ላይ አይደለም አኺራ ላይ። እዚሁ እንኳ አርሶ አደር ሰው በሚዘራበት ጊዜ ከተኛ ጋቢ ለብሶ ከተኛ ብርድ ተቋቁመው የዘሩ ሰዎች የዘሩትን በሚያጭዱበት ቀን እሱ ቁጭት ያጭዳል። ሰዎች የተዉትን ትርፍራፊ ይለቅማል። አሊያ ደግሞ በየደጁ የሄደ ይማጸናል፣ ይለምናል። ዱንያንም በዚህ መልኩ ልናያት ይገባናል። አሁን ዱንያ ላይ እስካለን ድረስ ልንሰራ ይገባናል። አኺራ ላይ እንድንከብር አርፈን እንድንበላ። ካልዘራንሳ ጀሀነም ላይ መዋረድ ይሆናል። ጀሀነም ላይ አብሉኝ አጠጡኝ ብሎ መለመን ይሆናል። የሚበላው የሚጠጣው